ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። በዛሬ ቪዲዮ አሁን ላይ እንደዚሁም ደግሞ ወደፊት በጣም ተፈላጊ የሆኑ 5 ስኪሎችን ወይም መማር ያሉባችሁን 5 ስኪሎች እንመለከታለን። መማር እንደምትችሉም ሁሉንም ማሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ በ2026 አሁን ላይ እንደዚሁም ወደፊት በጣም ወሳኝ የሆኑ 5 ስኪሎችን ነው የምንመለከተው ማለት ነው። እነዚህ 5 ስኪሎች አሁን እዚህ ጋር እንደምታዩት ዓለምን እየቀየሩ ያሉ እንደዚሁም ከፍተኛ ክፍያ የሚያስገኙ ሙያዎች ናቸው ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ነው ኤአይ ፕሮምፕት ኢንጂነሪንግ ይባላል። ይህ በጣም ወሳኝ የሆነ ወይም ደግሞ ማወቅ ያለባችሁ ስኪል ነው ማለት ነው። አሁን ባጭሩ ኤአይ ፕሮምፕት ኢንጂነሪንግ ምንድነው? እዚህ ጋር እንደምትመለከቱት ማብራሪያዎቹ እንዳለ በአማርኛ ነው የምታውላችሁ። ምንነቱ ባጭሩ ለሰው ሰራሽ አስተውሎት ወይም ኤአይ ብለን ለምንጠራው ትዕዛዝ የመስጠት አቅም ማለት ነው። ስለዚህ ይህን ከተማራችሁ በጣም ተፈላጊ ነው የምትሆኑት። እንደዚሁም ደግሞ ብዙ ክፍያዎችን ማግኘት ይቻላል ማለት ነው። ምክንያቱም አሁን ኤአይ በጣም ብዙ አቅም አለው። ነገር ግን ያንን አቅሙን የምንጠቀመው ትክክለኛ ትዕዛዝ ስንሰጠው ነው ማለት ነው። ያን ትዕዛዝ የመስጠት አቅም ደግሞ ቢኖረን ፕሮምፕትን በደንብ ከቻልን ነው። ስለዚህ ኤአይ ፕሮምፕት ኢንጂነሪንግ ብላችሁ መማር ትችላላችሁ ማለት ነው። አስፈላጊነቱም እዚህ ጋር እንደምትመለከቱት ነው። ብዙ ድርጅቶች ሊሆኑ ይችላሉ ስራዎቻቸውን በኤአይ ነው የሚሰሩት። ስለዚህ ያንን ኤአይ ደግሞ የሚቆጣጠርላቸው ሰው ወይም የሚያናግረው ሰው ይፈልጋሉ ማለት ነው። ነፃ መማሪያዎች ደግሞ እዚህ ጋር የምትመለከቷቸው አሉላችሁ። ሁለት ነው ከሁሉም ላይ ያመጣሁላችሁ። ይሄኛው ነፃ ድረገጽ ነው። ከዜሮ ጀምራችሁ እዚህ ላይ ገብታችሁ መማር ትችላላችሁ ማለት ነው። ስለዚህ አሁን ለመማር ምንድን ነው የምታደርጉት? ማንኛውንም ብሮዘር መጠቀም ይቻላል፣ ሰርች ማድረጊያ ማለት ነው። ከዛ በኋላ ለርኒንግ ፕሮምፕት ኢንጂነሪንግ ብላችሁ ትጽፋላችሁ እዚህ ጋር የጻፍኩትን ማለት ነው። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ስታርት ለርኒንግ ፎር ፍሪ ብላችሁ ገብታችሁ መማር ወይም ደግሞ ስልጠናውን መውሰድ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱ ሰርቲፊኬትም አለው ማለት ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው ማይክሮሶፍት ለርን ብላችሁ ስለ ኤአይ መማር ይቻላል። ስለዚህ እሱንም ለማግኘት አሁንም ማንኛውንም ብሮዘር አሁንም ትከፍታላችሁ። ከዛ በኋላ ማይክሮሶፍት ለርን ብላችሁ ሰርች ማድረግ ነው። ከዛ ወደዚህ ያመጣችኋል። ይሄ የመጀመሪያውን ክሊክ ታደርጉበታላችሁ። ከዛ ይሄንን ይከፍትላችኋል ማለት ነው። ኮርስ ለመውሰድ ወይም ትሬኒንግ ለመውሰድ እዚህ ጋር መጣችሁ ትሬኒንግ የሚለውን ትነካላችሁ። ኦል ትሬኒንግ ይላል። እናንተ ሰርች ማድረግም ትችላላችሁ። እዚህ ጋር ቶፒክ የሚል አለላችሁ። አርቲፊሻል ኢንተለጀንስ ይላል እዚህ ጋር እንደምትመለከቱት። ይሄን ትነካላችሁ ማለት ነው። እዚህ ጋርም ሰርች ማድረጊያ አለው። ለምሳሌ ፕሮምፕት ኢንጂነሪንግ ብለን ብንጽፍለት ፕሮምፕት ኢንጂነሪንግ ሰርች ባደርግ በቀጥታ ይመጣል ማለት ነው። ተመልከቷቸው። ከስር ትሬኒንጎቹ አሉ። ኢንትሮዳክሽን ቱ ፕሮምፕት ኢንጂነሪንግ ይላል። ከዛ እዚህ ውስጥ እየገባችሁ መማር ትችላላችሁ። በዚሁ አጋጣሚ ደግሞ እዚህ ጋርም የሰራሁት ቪዲዮ አለ። እኔም ቻናል ላይ ገብታችሁ ፕሮምፕት ኢንጂነሪንግን ማግኘት ይቻላል። ፕሮምፕት ኢንጂነሪንግ ብላችሁ ሰርች ማድረግ ትችላላችሁ። እዚህ ጋር የምትመለከቱት ማለት ነው። ይህንን ማየት ይቻላል። እንዳልኳችሁ ግን የሰጧችሁ ድረገጾች ላይ ገብታችሁ እነዚህ ላይ መማር ትችላላችሁ። ስለዚህ አሁን ይሄ ስኪል አስፈላጊ የሆነው ምክንያቱም እዚህ ጋር ማብራሪያ አለላችሁ። ሁሉም ላይ አጠር ያለ ማብራሪያዎች አሉ። ከእናንተ ምንም የኮዲንግ ስኪል አይጠይቅም ወይም ኮዲንግ መቻል አይጠበቅባችሁም። ከእናንተ የሚጠበቀው ከኤአይ ጋር የመግባባት ወይም ደግሞ የማውራት ብቃት ነው ማለት ነው። በአማርኛ ሊሆን ይችላል፣ በእንግሊዝኛ፣ በተለይ በእንግሊዝኛ ቢሆን ደግሞ የተሻሉ ውጤቶችን ታገኛላችሁ። አብዛኞቹ በዛ ነው የሚሰሩት። ነገር ግን ጉግል ጄሚና የመሳሰሉት ደግሞ አማርኛ ላይ ጥሩ ስለሆኑ በአማርኛም ብትችሉ የተሻለ ይሆናል ማለት ነው። ነገር ግን ዋና ሀሳቡ ኤአይን የማውራት አቅም ሊኖራችሁ ይገባል ማለት ነው። ሁለተኛው ደግሞ ዳታ አናሊሲስ ነው ወይም ደግሞ መረጃዎችን መተንተን ብላችሁ ተረጉሙ ትችላላችሁ። ይሄኛው አሁን ላይ እንደዚሁም ወደፊት ብዙ ስራዎችን ይሰሩባቸዋል ተብሎ የሚጠበቀው አንደኛው ስኪል ነው ማለት ነው። ስለዚህ የተዘበራረቁ መረጃዎችን እዚህ ጋር እንደምትመለከቱት ወደ እንትን መቀየር ሊሆን ይችላል። ለምሳሌ በቁጥር የመጣላችሁን ነገር ለምሳሌ አንድ ድርጅት ላይ ገቢ ይኖራል፣ ወጪ ይኖራል። ያንን እናንተ ወደ ግራፍ ሊሆን ይችላል ወይም ወደ አንድ ነገር ሰብስባችሁ ቁጥሮችን ተመርኩዛችሁ አትራፊ ነው አክሳሪ ነው እነዚህ የመሳሰሉትን ነገሮች መተንተንንም ይጠይቃል ማለት ነው። እዚህ ጋር እንደምታዩት አሁን ማንኛውም ቢዝነስ ለምሳሌ ትርፋማ ለመሆን መረጃዎችን መተንተን አለበት ማለት ነው። ስለዚህ እናንተ ያን ክፍተት ከሞላችሁ ተፈላጊነታችሁ እየጨመረ ይሄዳል። እዚህ ጋርም ነፃ መማሪያዎች እንደምትመለከቷቸው አሉላችሁ። ፍሪ ኮድ ካምፕ ዶት ኦርጋናይዜሽን ብላችሁ ወይም ኦአርጂ ብላችሁ ሰርች ብታደርጉ ነፃ ኮርሶችን ማግኘት ትችላላችሁ። በተመሳሳይ ደግሞ ጉግል አናሊቲክስ አካዳሚ ብላችሁ መግባትም ትችላላችሁ ማለት ነው። ስለዚህ እነዚህን እናንተ ሰርች ማድረግ ትችላላችሁ ጊዜያችሁን ለመቆጠብ እዚህ ጋር እንዳለላችሁ። ሁለተኛ ደግሞ እዚህ ጋር የምትመለከቱት አለ። እነዚህን ቀጥታ እየጻፋችሁ መግባት ይቻላል። እኔ ጋርም ግን እንደምትመለከቱት
ዳታ አናሊሲስ ላይ በተደጋጋሚ ፉል ኮርሶችን ጨምሬ ሰርቻለሁ። እነዚህንም መመልከት ትችላላችሁ ማለት ነው። ስለዚህ ባጭሩ ዳታ አናሊሲስ ማለት እዚህ ጋር እንደምትመለከቱት ቁጥሮችን ወደ ቢዝነስ እድገት የመቀየር አስደናቂ ጥበብ ነው የሚል ማጠቃለያ ተሰጥቶታል ማለት ነው። ሶስተኛው ደግሞ ሳይበር ሴኩሪቲ ነው ወይም ደግሞ የዲጂታል ደህንነት ማለት ነው። ይሄ ደግሞ ባጭሩ። ስለዚህ ይህን ከተማራችሁ ደግሞ ድርጅቶችን ከሳይበር ጥቃት ወይም ደግሞ ከሀከሮች መከላከል ወይም መጠበቅ ትችላላችሁ። ያን ካደረጋችሁ ደግሞ ክፍያችሁ በጣም ከፍ ያለ እንደዚሁም ተፈላጊነታችሁን በዛው ልክ የጨመረ ነው የሚሆነው ማለት ነው። እዚህ ጋር እንደምትመለከቱት ተፈላጊ የሆነው ወይም ወደፊት ሁሉ ተፈላጊ የሚሆነው ምንድን ነው? አብዛኛው ነገር አሁን ወደ ኦንላይን እየመጣ ነው። ስለዚህ በዛው ልክ ደግሞ ኦንላይን ላይ ሀከሮች ወይም ደግሞ የሰዎችን ዳታ የሚሰርቁ በጣም ብዙ ሀከሮች እዛ ላይ ያሉ ማለት ነው። ስለዚህ ያንን መጠበቅ ግዴታ ስለሆነባቸው ድርጅቶች እናንተ ያንን በመጠበቃችሁ ክፍያዎችን ማግኘት ትችላላችሁ። እነዚህንም ለመማር እዚህ ጋር የምትዩዋቸው ነፃ እንትኖች አሉላችሁ ማለት ነው። የመጀመሪያው ሲስኮ ብላችሁ እዚህ ጋር ሲስኮ ኔትወርኪንግ አካዳሚ ብላችሁ ሰርች ማድረግ ትችላላችሁ እዚህ ጋር የምትመለከቱትን። በተመሳሳይ ደግሞ እዚህ ጋር የምትመለከቱት ሳይብረሪ ዶት አይቲ ብላችሁ መግባትም ትችላላችሁ ማለት ነው። ከዛ በኋላ መሰረታዊ የሚባሉ ትምህርቶችን በነፃ ማግኘት ትችላላችሁ ሳይበር ሴኪሪቲ ላይ። እዚህ ጋር እንደምትመለከቱት ባጭሩ የዲጂታሉ ዓለም ዘበኛ መሆን ማለት ነው ብሎ ይተረጉመዋል ማለት ነው። ምክንያቱም ደህንነታቸውን የምጠብቁት፣ ስለዚህ ተፈላጊነቱ ደግሞ ሁልጊዜም እየጨመረ ነው የሚሄደው። ሌላው ደግሞ ዲጂታል ኮንቴንት ማርኬቲንግ ነው። ይህም በጣም ተፈላጊ ስኪል ነው አሁን ላይ፣ ወደፊትም በዛው ልክ እየጨመረ የሚሄድ ነው ማለት ነው። ምንነቱ ደግሞ ወይም ደግሞ ዲጂታል ኮንቴንት ማርኬቲንግ የምንለው ምንድን ነው? የተለያዩ ምርቶች ይኖራሉ። እነዛን ቪዲዮ ሊሆን ይችላል፣ በጽሁፍ እንደዚሁም ደግሞ ሶሻል ሚዲያዎች ላይ የማስተዋወቅ ብቃት ማለት ነው። ባጭሩ ቪዲዮ እየሰራችሁ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በተለያየ ነገር ዲጂታል መልክ ማስተዋወቅ ማለት ነው። ይህም ለምንድን ነው አስፈላጊ የሆነው? አሁን ብዙዎቻችሁ እንደምታውቁት የተለያዩ ማስታወቂያዎች ለምሳሌ ጋዜጣ፣ እንደዚህ ቲቪ ላይ የተወሰነ እየቀሩ ብዙ ማስታወቂያዎች አሁን ስልካችን ላይ በኦንላይን ነው የሚመጡልን ማለት ነው። ስለዚህ ያንን ክፍተት ለመሙላት ደግሞ ዲጂታል ኮንቴንት ማርኬቲንግን ብትማሩ በጣም ውጤታማ መሆን ይቻላል ማለት ነው። እነሱንም ለመማር እዚህ ጋር ነፃ መማሪያዎች አሉላችሁ። አንደኛ እዚህ ጋር ሀብስፖት አካዳሚ ብላችሁ መግባት ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ነፃ ሰርተፍኬቶች አሉት። እነዛ ሰርተፍኬቶች ደግሞ በዓለም አቀፍ ደረጃ እውቅና ያላቸው ናቸው ማለት ነው። ስለዚህ ሀብስፖት አካዳሚ ብላችሁ መግባት ይቻላል። ሌላው ደግሞ ጉግል ዲጂታል ጋራጅ ብላችሁ ብትገቡ በነፃ መማር ትችላላችሁ። ዲጂታል ማርኬቲንግን ከዜሮ ጀምራችሁ እዛ ላይ መማር ይቻላል። አምስተኛው ስኪል ደግሞ ዩአይ እንደዚሁም ደግሞ ዩኤክስ ዲዛይን ነው። ይህም በጣም ተፈላጊ የሆነ ነው ማለት ነው። ለምሳሌ ይሄ የተለያዩ አፕሊኬሽኖች ሲሰሩ ውስጣዊ ክፍላቸው እንደዚሁም ውጫዊ ክፍሎቻቸውን መስራትን ያጠቃልላል ማለት ነው። ምንነቱም እዚህ ጋር እንደምትመለከቱት የሞባይል አፕሊኬሽን እና የተለያዩ ዌብሳይቶችን ለሰዎች እንዲመቹ አድርጎ ዲዛይን ማድረግ ማለት ነው። ዌብሳይት ላይ ለምሳሌ ከፍታችሁ ስገቡ ፊት ለፊት ላይ የምታገኟቸው ጽሁፎች አሉ። እነሱን ማዘጋጀት፣ አፕሊኬሽኖችን መስራት ይጨምራል ማለት ነው። ለምንድነው እሱ ደግሞ ተፈላጊ ሆኖ እዚህ ጋር እንደምትመለከቱት ለምሳሌ የተለያዩ አፕሊኬሽኖች እንደዚሁም ዌብሳይቶች ሲሰሩ ለሰዎች በጣም በቀላሉ አክሰስ እንዲያደርጓቸው መሆን ይኖርበታል። እናንተ ደግሞ ያንን ዲዛይን ማድረግ የምትችሉ ከሆነ ተፈላጊነታችሁ በዛው ልክ እየጨመረ ይሄዳል ማለት ነው። በነፃ መማር ከፈለጋችሁም እዚህ ጋር እንደምትመለከቱት ዩኤክስ ዲዛይን ጋይድ ብላችሁ መግባት ይቻላል። ወይም እዚህ ጋር በምትመለከቱት ማለት ነው ዩኤክስ ዲዛይን ዶት ሲሲ ብላችሁ መግባት ትችላላችሁ። በተጨማሪም ዩቲዩብ ላይ ዲዛይን ኮርስ ብላችሁ ሰርች ብታደርጉ ብዙ ትምህርቶችን ማግኘት ትችላላችሁ። አሁን 5 ስኪሎችን ተመልክተናል። ነገር ግን ቀጥታ ወደ አክሽን ካልገባን ምንም ውጤታማ መሆን አንችልም ማለት ነው። ስለዚህ እዚህ ጋር አክሽን ፕላን ይኖረናል። መጀመሪያ ማድረግ ያለባችሁ ምንድነው? በአንዴ ሁሉንም መማር አንችልም። ስለዚህ አንዱን ትመርጣላችሁ ከእናንተ ስኪል ጋር ይሄዳል ብላችሁ ያሰባችሁትን ማለት ነው። ስለዚህ አንድ ትመርጣላችሁ ከላኞች ውስጥ። ከዛ በኋላ በቀን ቢያንስ 1 ሰዓት መድባችሁ ለ6 ወር ትለማመዳላችሁ። እንደየፍጥነታችሁ ይለያያል። በ3 ወር የምትጨርሱ ትኖራላችሁ፣ በ6 ወር ይኖራል። ዋናው ግን ቤዚክ የሚባለውን ነገር ከቻላችሁ ሌላውን እየለመዳችሁ መሄድ ይቻላል ማለት ነው። ነገር ግን በትንሹ በቀን 1 ሰዓት መድባችሁ ካልተለማመዳችሁት ውጤታማ መሆን አትችሉም ማለት ነው። ከዛ በኋላ ለ6 ወር በደንብ ከሰራችሁ በኋላ ፖርትፎሊዮ ታዘጋጃላችሁ። ፖርትፎሊዮ ማለት ለምሳሌ አፕወርክ ላይ የመሳሰሉት ላይ ስትሰሩ ወይም ደግሞ ለመስራት ስራ ስትፈልጉ ይህን ሰርቼ ነበር ብላችሁ የምታሳዩት እንደ ሲቪ ነው ማለት ነው። ኦንላይን ላይ የሚቀመጥ ሲቪ ልትሉት ትችላላችሁ። ስለዚህ ፖርትፎሊዮ ታዘጋጃላችሁ የሰራችሁትን በተግባር ለማሳየት ስለሚያግዛችሁ። ሌላው መርሳት የሌለባችሁ ደግሞ መማር ማቆም የለብንም። ቴክኖሎጂ ስለሆነ በየቀኑ ይቀያየራል። ስለዚህ ራሳችንን አፕዴት እያደረግን መሄድ ይኖርብናል ማለት ነው።
ስለዚህ ከነዚህ ውስጥ እናንተ ካሳየኋችሁ ውስጥ አንዱን መርጣችሁ መማር ትችላላችሁ ማለት ነው። በስፋት እንድሰራላችሁ የምትፈልጉት ርዕስም ካለ ኮመንት ላይ አሳውቁኝና እሰራላችኋለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።